በጋሸና ግንባር በተደረገው ተደጋሎ በጀግናው መከላከያ ሰራዊት ቁጥጥር ስር ሆኗል ማለት ነው። መላው ሰራዊታችን በተባበረ ክንዱ እንደዚህ አይነት የመሰሉ ትልልቅ ጦር መሳሪያዎችን ጭምር እየማረከን ግን ለኢትዮጵያ ሕዝብ እንደሆነ ይህ ትልቅ ምስክር ነው። ከጀርባ የምትመለከቱት ጁንታው ሰራዊት ይዞት የነበረው ታንክ ነው። በዚህ መልኩ ተደምስሷል። ከጀርባ አሁንም እንደምትሰሙት ተኩስ ከኋላ እየተተኮሰ ነው። በዚህ በግንባር እንግዲህ ጀግናው የመከላከያ ሰራዊት ከህዝባዊ ኃይሉ ጋር በመሆን የጁንታውን ኃይል እግሬ አውጭኝ ብሎ እስኪፈረጥጥ ድረስ ድባቁን እየመቱት ነው። ይህ እየተመለከታችሁት ያላችሁት ምሽግ እንግዲህ የጁንታው ኃይል አርቢት አካባቢን ተቆጣጥሮ በነበረበት ወቅት የአካባቢውን ማህበረሰብ በማስገደድ ወደ 6 ኪሎ ሜትር ርዝመት ያለው የቆፈረው ምሽግ ነው። ይህን ምሽግ አይሰብሩትም ብሎ ያስበው ነበር። ግን ጀግናው የመከላከያ ሰራዊት ከመላው ህዝባዊ ኃይል ጋር በመሆን የአርቢት ምሽግን ሙሉ ለሙሉ አድሞታል። ጁንታው እንግዲህ እየዘረፈ ሲጠቀም የነበረው ሽሮ እንግዲህ እንዲሁ ልታዩት ትችላላችሁ ነው። ከጀርባ የምትመለከቷቸው የተለያዩ የጸጥታ አካላት ናቸው። ከመከላከያ ጋር ደጀን ሆኖ መከላከያ ሰራዊትን ካስለቀቀ በኋላ እነዚህ ደግሞ ከኋላ ያለውን ህዝብ ደጀን ሆኖ ለመጠበቅና የተቆረጠ ኃይል ካለም እነሱን ለመደምሰስ ወይም ለመማረክ የሚጠቀሙበትን ሁኔታ ነው እዚህ የምናየው ማለት ነው። ተመልካቾቻችን ይህ ከጀርባ የምትመለከቱት ታንክ በድጋሚ ሶስተኛ የተማረከ ታንክ ነው። የጁንታው ኃይል ሲጠቀምበት የነበረ ነው። የሚገርመው እዚሁ አካባቢ የነበሩ ተጋድሎን ያደረጉ የመከላከያ ሰራዊት አባላትና የህዝባዊ ሰራዊቱ አባላት እንደነገሩኝ ይሄ ታንክ የነበረበት ቦታ ቤት ተሰርቶበት እንዳይታይ ቤት ተገንብቶበት የነበረ ታንክ ነው። ቤቱን እንግዲህ መከላከያ ሰራዊት በተቆጣጠረበት በዚህ ሰዓት አፍርሶት ይሄን ታንክ እንደዚህ ባለ መልኩ መቀመጡን ለማየት ችያለሁ። እንኳን ደስ አላችሁ። እስቲ እንደማያው ከሆነ ገና በድል ጠግባችሁ እንኳን አላገሳችሁም። ገና ወደፊት እየሄዳችሁ ነው። ገና መች ጠገበ ገና ነው። ሪፍራፊ ጁንታ ይቀረንም ደግሞ እዚህ ወሎ ውስጥ እንደምንቀብር ያወጣል። ጀግናው የመከላከያ ሰራዊት እንግዲህ የጋሸና ግንባር ከተቆጣጠረ በኋላ ከኋላ ያለው የደጀኑ ህዝብም ዝም ብሎ አልተቀመጠም። በእንደዚህ በመታየት መልኩ እንግዲህ የስንቅ ድጋፍ በማድረግ እስከ ግንባር ድረስ በማምጣት እንዲህ በመታየት መልኩ ማለት ነው ሰራዊቱ አንጀቱን ራስ እንዲያደርግ እያደረገ ነው። አሁን የምናየው ጀግናው የመከላከያ ሰራዊትና ህዝባዊ ያሉ በተለይም አካባቢውን ተቆጣጥረው ሙሉ ለሙሉ የማጽናት ስራዎችን ለመስራት እያደረገ ያለውን ዘመቻ ነው። እንኳን ደስ አለን። እንኳን አብራ ደስ አለን። ኢትዮጵያን ለማዳን በምታደርጉት ጥረት የእናንተ ዋጋ ትልቅ ነውና ምን ትላለህ? ሁሉም ይሄ ወታደር ለኢትዮጵያ እስከ መጨረሻው እንደሚሞት ዝግጁ ላል ማንም ሰው ቢሆን ደግሞ ኢትዮጵያን የማሸነፍ ፍላጎት አይኖረውም፣ አሸንፎ አያውቅም። ድሮም ያባታችን ነው ጀግንነት፣ አሁንም ታሪክ እንሰራለን። በጣም አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሚከተለው አሰራር አንፃር የሚረብሹ ምስሎችን ለተመልካቾቹ በተለይም ማቅረብ አይቻልም በሚባለው አሰራር እናያለን እንጂ አሁን በዚህ አካባቢ እንደ ቅጠል የረገፈ የጠላቱ ጦር ነው የምናገኘው። አሁን የጁንታውን በማባረርና አይቀጡ ቅጣት በመቅጣት ጀግናው የመከላከያ ሰራዊትና መላው ህዝባዊ ኃይሉ ከፍተኛ የመናበብ ጥምረቱንና የወታደር